ወደ የመን እንቲሳብ ያደርጉ ነበር እነዛ ቁረሾች ወደ የመን ነበር እንቲሳብ የሚያደርጉት የሚጠጉት ኢላ ዲን ኢብራሂም ወእስማዒል የኢብራሂም መንገድ የእስማዒል መንገድ ነው ብለው ነበር እንቲሳብ የሚያደርጉት ማለት ባረከላሁ ፊኩም ولهذا وجب تكفير جميع ماذا المشركين ልተቁ ሙሽሪኮች በአጠቃላይ ሙሉ በሙሉ ሙሽሪኮች ማለት ካፊሮች ነው ብሎ ማለት ምንም ተወቁት አታቆም ይሄ ግዴታ ሆነ ማለት ነው سواء كانوا أهل الكتاب أو من عباد الأوثان أو كذلك من عباد القبور والأضرحة والجن وغير ذلك واجب من هنا ما بارك الله فيك بعد بل يعني عباد الأثناء يعني أوثان أظهار أغلب كفران يعني نفس القرآن يعني سلد يا جماعة ما وجه التفريق بين كفر أهل الكتاب وكفر يعني عباد الأوثان والأضرحة وعباد القبور يعني لا يوجد بك أهل الكتابوت يعني أيهودنا نصارى لبتشا እንደገና ደግሞ ይሄኛው ደግሞ ቀብር አምላኪው ለብቻ ዒሳን አምላኪው ለብቻ መርየምን አምላኪው ለብቻ እንደዛ ተፍሪቅ የሚባል ነገር የለም ምክንያቱም የወደቁበት የሆነው ነገር ክህደት ነው የወደቁበት የሆነው ነገር ሽርክ ነው ሽርኩ ደግሞ ዛሂር ዋዲህ የሆነ ከባድ የሆነ ላይ ነው የወደቁት ስለዚህ ባረከላሁ ፊኩም ምንድነው የሚለው አላህ ቁል በለበል የአዩሃል ካፊሩን እናንተ ከሃዲያኖች በለበል አያችሁት አምር ነው ማለት ነው ስለዚህ ግዴታ ነው ካፊርን ካፊር ማለት ግዴታ ነው ስለዚህ አላህ Subhanahu Wa Ta'ala ካፊርን ካፊር እንድትል አላህ አዟል ስለዚህ አላህ ባንተ ላይ ግዴታ አድርጎ አንተ ያንን ካፊር አለለም ሙስሊም ስትል ከማን ጋር ነው ጠቡ ምን አሰባበልክ ማለት ነው ቁርአን አሰባበልክ ማለት ነው ስለዚህ አድሮቹ ቁርአን አሰባብለዋል ማለት ነው ቁርአንን ያሰባበል አካል ደግሞ ካፊር ምንም ጥርጥር በሌለበት ምንም ኺላፍ በሌለበት ቁርአንን ያሰባበለ ይሆን አካል ቁርአንን የመለሰ ይሆን አካል ይሄ ምን ነው ካፊር ነው ማለት ኢጅማዕ ነው ባረከላሁ ስለዚህ አላህ Subhanahu Wa Ta'ala ካፊርን ካፊር በእያል አለለም ሙስሊም ነው ሲል ቁርአን አሰባብሎታል ማለት ስለዚህ ቁል ያ አዩሃል ካፊሩን አይቀበሉም ይሄ ባንደበታቸው ብቻ አንቀበልም ማለት ነው አይደለም እኮ ምክንያቱም አላህ Subhanahu Wa Ta'ala ያከፈረው እነሱ ቆይ እያሉ ነው ቆይ እያሉ ስለዚህ ግዴታ ነው ካፊር ማለት ግዴታ አንድ ያዝ ሁለተኛ فما يكون طاغوت الى الله በጣዖት የካደ ወይኡሚን ቢላህ በአላህ ያመነ ፈቀድ ሰምሰከ ቢልዑርወት الوثقى አስተማማኝ በሆነችው መንገድ ሙጭጭ አድርጎ አጥብቆ ነክሶ ይዟል ይላል አላህ Subhanahu Wa Ta'ala አንድ አካል ሙስሊም የሚባለው ምን መሆን አለበት ዝም ብሎ ሙስሊም አይደለም ሙስሊም ለመሆን መስፈርት ያ ጀማዓ ሙስሊም ለመሆን አንደኛው ማወጁ ተፍሪቅ በይነ ኩፍሪ አህሊ ኪታብ ወኩፍሪ ያኒ